ይህ ትርምስ የነገሰበት ጨካኝ ዓለም ነው። ይህ በቢሊየን ህዝቦችና በቢሊዮን ፍጥረታት የተጥለቀለቀ ውስብስብ ስፍራ ነው። በዚህ ምስቅልቅልና አስገራሚ ዓለም ውስጥ ሕይወቱን በወርቃማ ቀለማት ለመጻፍ የሚዳክር ታላቅ ፍጥረት አለ። እሱም ሰው ይባላል። በሞት ጥላ ውስጥ ተከቦ ምንንም በማይፈራ ታላቅ ማዕበል ውስጥ የሚገኝ ደግሞም በሚደጋገም መምሸትና መምጋት ውስጥ በትጋት የሚታትር የሰው ልጅ። በዚህ ሁሉ ቢሊዮን ህዝብ ውስጥ ግን ሁሉም ሰው በብቸኝነት ነፍሱን ያስተዳድራል። ከሁሉም ደግሞ የሰው ልጅ ከብቸኝነት ጋር ታላቅ ጥምረትን ይፈጥራል። ምክንያቱም ብቸኝነት ከሰባቱ የሰማይ ንብርብሮች በላይ ፍጹም የጸና ነው። ብቸኝነት በደም ስሮች ውስጥ እንደሚገኝ ትኩስ ደም ፍጹም ሕይወት ነው። ሁሉም ሰው በብቸኝነት ውስጥ የፀሐይን ውብ ብርሃን እየፈለገ ነው። ሁሉም ሰው ጭንቅላቱን ሙሉ በሙሉ ከሰቆቃ አላቆ በነፃነት ውስጥ ለመኖር የሚታትር ነው። የሞቱ ልቦችን እንዳይሞቱ እንደማድረግ ባለ ድንቅ ተአምር ውስጥ ነን። የሕይወታችን እያንዳንዱ እርምጃ ሕይወትን ለመቀጠል የሚደረግ ትልቅ ተጋድሎ ነው። በብቸኝነት ውስጥ የሚደረግ ታላቅ ተጋድሎ ሰርቫይቫል ኦፍ ዘ ፊተስት። ሰላም ውድ የእሳት ቲዩብ ቤተሰቦች፣ ይህ የተለያዩ ድንቅና መንፈስን የሚያድሱ ምርጥ ትረካዎችን፣ ለማመን የሚከብዱ ድንቅ ትረካዎችን እና አስገራሚ ታሪኮችን የሚያደምጡበት የዩቲዩብ ቻናል ነው። በተጨማሪም ለእርሶ አእምሮ እርካታን የሚሰጡ ለኩሩ ልቦም የደስታን ካባ የሚያለብሱ የተለያዩ አስገራሚ ስራዎች የሚገኙበት አዲስ ቻናል ነው። እናንተም ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ይህንን አዲስ የዩቲዩብ ቻናል ተቀላቀሉ። እሳት ቲዩብ በቅርብ ቀን ይጠብቁን።